እንዴት ናችሁ? ዛሬ ደግሞ የምናየው ምንድነው አንድ ሰው እናንተ ጋር ሬጂስተር ካደረገ እንዴት አድርጋችሁ ነው የምታገኙት ወይም ደግሞ ያ ሰው እንዴት አድርጋችሁ ነው የምታውቁት እናንተ ጋር ጆይን እንዳደረገ የሚለውን ነገር ማሳያችሁ ይሆናል ማለት ነው። በመጀመሪያ ማድረግ ያለብን ነገር ምንድነው ኤጀንሲ የሚለው ጋር ነው የምንገባው። ኤጀንሲ የሚለው ጋር ነው የምንገባው። ባለፈው ሊንክ አላላክ አሳይቻችሁ ነበረ። ሊንክ ስትልኩ ይሄኛውን ሊንክ እንድትልኩላቸው ሪኮመንድ አድርጊያችሁ ነበር። ምክንያቱም ቀጥታ እናንተ ስር የማስመዝገብ እድል ስላለው ማለት ነው። የኛውን ሊንክ ተጠቅማችሁ ኢንቫይት ታደርጋላችሁ። ሰው ኢንቫይት ስታደርጉ ሰው እንደገባ እዚህ ጋር ነው የሚያሳያችሁ። እናንተ ጋር አንድ ቁጥር ይላል፣ ምክንያቱም የራሳችሁም ሆስት ውስጥ ስለሚያስገባችሁ ማለት ነው። ሰው ገብተን ስናየው እዚህ ጋር ምንድነው አንደኛ እኔ ራሴን ሆስት አድርጎ አስቀምጠኛል። ሁለተኛ ደግሞ ጌሚንግ የሚባል ልጅ አለኝ ይላል። ስለዚህ ልጅ ልክ እናንተ ጋር ጆይን እንዳደረገ ምንድነው የምታደርጉት? ቴክስት ላይ ትገባላችሁ ማለት ነው። ቴክስት ላይ ገብታችሁ መጻፍ ያለባችሁ ነገር ጽፉለታላችሁ። እዚህ ጋር ኦንላይን ብሎ ያሳያችኋል አይደለም? የሰው ቤት ሩም ካለ ደግሞ እዚህ ጋር ያመጣላችኋል። ለምሳሌ አሁን ጌሚንግ ወደሆነ ቦታ ወይም ደግሞ ወደ ሌላ ሩም ከገባ ተከትላችሁ ገብታችሁ እንድታወሩት ማለት ነው። ለምሳሌ የሆነ ሩም እናስገባውና ጌሚንግ የሚለውን ላሳያችሁ በዛ መልኩ ማለት ነው። ትንሽ ቆይቶ ይመጣላችኋል። እንደዚህ ወጣ ብለን ከገባን አሁን የሰው ሩም ነው ብሎ ያመጣልናል ማለት ነው። እዚህ ቻት ሚለው ጋር ስንገባ አያችሁ አሁን ልጅ ፊሽ ጋር ነው ያለው እና ጆይን አድርጋችሁ አምጡት ወይም ደግሞ ቼክ አድርጉት ይላል አይደለ? ስለዚህ ገብታችሁ ጆይን ሚለው ነክታችሁ ልታወሩ ትችላላችሁ። በዛ መልኩ ማን ቤት እንዳለ ደግሞ በዚህ ጋር ታያላችሁ ማለት ነው። እዚህ ጋር ታዲያ የምትጽፉለት ቴክስት ምንድነው? እናንተ የፈለጋችሁትን ነገር ትጽፉለታላችሁ ማለት ነው። ሩም እንዲገባላችሁ ከፈለጋችሁ ፎቶ ነክተህ ና ብላችሁ ጽፋላችሁ። ከዛ እዚህ ጋር ከቻላችሁ የፎቶ ምልክት ወይ የኢሞጂ ምልክት አድርጋችሁ እንደዚህ ትልኩለታላችሁ ማለት ነው። ከዛ ፎቶውን ምንድነው ሼር የምታደርጉለት ቀጥታ ትወጡና ሩማችሁን የራሳችሁ ሩም እንዴት እንደምትከፍቱ ባለፈው አሳይቻችኋለሁ። እዚህ ጋር ማይኳን ነክታችሁ ነው አይደል የምትከፍቱት? ማይኳን ስትነኳት ሩም ይከፍትላችኋል። አዳዲስ ለምትከፍቱ ሰዎች ደግሞ ሩም ስትከፍቱ እንደዚህ አይነት ነገር ነው የሚያመጣላችሁ። ምንድነው የምታደርጉት? እዚህ ጋር ከውጭ የሚታይ ጽሁፍ ነው የምትጽፉት። ኑ አብረን እንስራ፣ ኑ ላስረዳችሁ፣ አዳዲሶች ምናምን ብላችሁ ጽፋላችሁ። እዚህ ጋር ደግሞ ሩም ላይ ከገቡ በኋላ የሚታዩ ስለሆነ እንኳን ደህና መጣችሁ ምናምን ብላችሁ ጽፋላችሁ። ከዛ በኋላ ክሬት ታደርጉታላችሁ ማለት ነው። ጎቻት እንለዋለን እዚህ ጋር። ልክ እንደዚህ ሲያመጣላችሁ እናንተ ለራሳችሁ እዚህ ጋር ማይካችሁ ነክታችሁ ትቀመጣላችሁ። ያው እኔ ከገባው ድምፁን ሚት ስለሚያደርገኝ ነው። እዚህ ጋር ከመጣችሁ በኋላ ሼር ምልክቷን ከላይ ያለች የቀስት ምልክት እዚህ ጋር እንደምታዩት የቀስት ምልክት አለች። እሷን የቀስት ምልክት ትነኩና እንደዚህ ሊስት ያመጣላችኋል። ሊስት ሲያመጣላችሁ ይኸው እዚህ ጋር አለ ጌሚንግ የሚለው እዚህ ጋር አለ አይደለ? ጌሚንግ የሚለውን ትነኩትና ሼር ታደርጉለታላችሁ። ሜሴጅ ላይ ቀጥታ ገብታችሁ ብታዩት አሁን ይሄ ልጅ ሼር ተደርጎለታል። እዚህ ጋር ገብታችሁ ብታዩት ፎቶ ነክተህና የሚለውን ተልኮለታል እዚህ ጋር ለፎቶውን። ስለዚህ ኛው ነክቶ እናንተ ጋር መምጣት ይችላል ማለት ነው። ሩም በዚህ መልኩ ነው ሼር የምታደርጉለት። ከዛ ደግሞ ምንድነው ኢንቫይት ማድረግ ብትፈልጉ ወንበር መግባት ቢያቅተው ራሱ እዚህ ጋር የፈለጋችሁትን ማይክ ቦታ ነፃ ማይክ ትነኩና ኢንቫይት እንደዚህ ታደርጉት ኢንቫይት የሚል ይመጣላችኋል። እንደዚህ ማለት ነው። ኢንቫይት ስትሉት እዚህ ወንበር ውስጥ እዚህ ውስጥ ሊስቶች ያመጣላችኋል። እዚህ ጋር ብዙ ስም ዝርዝሮች ያመጣላችኋል። ከነሱ አንዱን ነክታችሁ ወንበር እንዲይዝ ታደርጉታላችሁ ማለት ነው። ወንበር እንዲይዝ ታደርጉታላችሁ። ከዛ በኋላ ያለውን ነገር ታስረዱታላችሁ። ፕሮፋይላችሁን ደግሞ በውስጥ ነው የምትልኩለት። አሁንም እዚህ ጋር ሜሴጅ ላይ ትገቡና እዚህ ከታች ያለችውን የመደመር ምልክት አለች እዚህ ጋር እሷን ትነካላችሁ ማለት ነው። እሷን ከነካችሁ በኋላ ያስመርጣችኋል ምን አይነት ፎቶ እንደምትልኩለት። ከዛ እናንተ የፈለጋችሁትን ፎቶ ሼር ታደርጉለታላችሁ። ፕሮፋይል እንዲቀየር ታደርጉታላችሁ። ፕሮፋይሉን የቱ ጋር ነው የሚቀየረው ታዲያ? ሶሪ እሺ ከፈጣንኩባችሁ ቪዲዮ ላሳጥረው ብዬ ነው እንዳይሰለቻችሁ በሚል ነውና ፕሮፋይል የሚቀይረው የቱ ጋር ነው? መጀመሪያ ልክ እናንተ እንደቀየራችሁት ሚሎ ጋር ይሄዳል። ከዛ ሚሎ ጋር ከሄደ በኋላ እዚህ ፎቶውን ነው የሚነካው። ቀጥታ ፎቶን ሲነካው በዚህ መልኩ ያመጣለታል። እዚህ ጋር ስሙን ያስተካክላል። ይሄኛው ጾታ ምናምን ነው። ፎቶውን ግን የሚቀየረው ካሜራ ምልክት ነክቶ ነው። የካሜራ ምልክቷን ሲነካት ፎቶዎች ያመጣለታል። ፎቶውን ይቀይራል ማለት ነው። በዚህ መልኩ አንድ ሰው ሬጅስተር ካደረገ የእናንተን ሎጎ ማስለበስ ትችላላችሁ እና ፕሮፋይል ሎጎ እስከምሰራላችሁ ድረስ ደግሞ የኔን ብትልኩለት ችግር የለውም። የራሳችሁ 5ም 10ም ሰው ኢንቫይት ማድረግ ስትጀምሩ ደህና ስትንቀሳቀሱ የራሳችሁ ሎጎ ክሬት አደርግላችኋለሁ ማለት ነው። በዛሬ ያየነው ምንድነው ኢንቫይት ያደረጋችሁት ሰው እንዴት አድርጎ ነው እናንተ ጋር የሚመጣው የሚለውን ነገር
በቻልኩት ባጭሩ ለማስረዳት ሞክሬያለሁ። ከፈጠንኩባችሁ ያው ተመልሳችሁ ቼክ ማድረግ ትችላላችሁ ማለት ነው። ተመልሳችሁ ቼክ አድርጉት። ሌላ ደግሞ ማሳያችሁ ነገር የሚኖረው ምንድነው ሩም ላይ አንዳንድ ሴቲንጎችን ማወቅ ይኖርባቸዋል። የሩም ሴቲንግ አሳያችኋለሁ። እሱን ደግሞ እንዴት ነው የምናደርገው? ያው መጀመሪያ እንዳልኳችሁ ሩማችሁን መክፈት ስለሚኖርባችሁ ሩም የሚለውን ትነካላችሁ። ከዛ ሩም ከገባችሁ በኋላ በዚህ መልኩ ያመጣላችኋል። ወሳኝ የሚባሉት ነገሮች እዚህ ከታችን ያሉት ነው ያመጣላችሁ። ይኸው እዚህ ጋር እቺን ማለት ነው ሜሴጅ ለመመለስም እዚህ ሩም ውስጥ ሆናችሁ መመለስ ትችላላችሁ። ጊፍት ለመላክም፣ ጌም ለመጫወትም፣ ታስካችሁንም ለማየት ሁሉም ነገር ሩማችሁ ላይ ሆናችሁ መስራት ትችላላችሁ። ዛሬ አሁን ማሳያችሁ ምንድነው እቺ ሩም ሴቲንግ ነው የሚሆነው ማለት ነው። ሩም ሴቲንጋችሁን እቺ ነች ሁሉም ነገር ወሳኝ ነገር የምትይዘው። እሷን ነካታለን ማለት ነው። እሷን ከነካም በኋላ በእነዚህ መልኩ ያመጣልናል። እነዚህ ሁሉም ዲቴል ምን እንደሆነ ጥቅማቸው ልንገራችሁ። ይሄኛው ቮይስ ኦን የሚለው ሩም ላይ ሰው ተሰብስቦ እያወሩ ከሆነ ግን እናንተ ጋር ድምፁ እንዳይሰማ ከፈለጋችሁ እችኛዋን ትነካላችሁ ማለት ነው። እሷን ስትነኳት ምን ያደርግላቸዋል? ድምፁን የእነሱ ድምፅ ያወራሉ በውስጥ እናንተ ጋር ግን አይሰማም። ለምሳሌ የእናንተ ድምፅም ሚት ካላረጋችሁት ይሰማል። የእነሱ ድምፅ ግን አሁን ለምሳሌ ጫጫታ ምናምን ካለ እያወሩ ከሆነ እናንተ ማይካችሁን ኦፍ አድርጋችሁ መቀመጥ ከፈለጋችሁ የእነሱን ድምፅ እችን በምትነኩበት ሰዓት ጸጥ ያደርግላቸዋል ማለት ነው። ሌላ ደግሞ ምንድነች እችኛዋ ቀስት ምልክተች ደግሞ ቅድም ልክ እዚህ ጋር እንዳሳየዋችሁ የሩም ሼር ማድረጊያ ነች። ሩም ሼር የምታደርጉባት ነች። ይሄ ደግሞ የሚውዚክ ነው። ኋላ ላይ ታስክ እየሰራችሁ ዘፈን እየሰማችሁ ታስክ መስራት ትችላላችሁ ማለት ነው። ይሄ ደግሞ ቅድም ሩም ስንከፍት የጠየቀን ነገር ነው። ሩም ስንከፍት እንደዚህ አምጥቶልናል ነበረ። እነዚህ ነገሮች እዚህ ጋር ይገኛሉ ማለት ነው። እዚህ ጋር ምንድነው ይሄ ፍሪ ማይክ የሚለው ሰው እንደፈለገ እንዲገባ ማድረጊያ ነው። ይሄ ደግሞ ሪኩዌስት ማድረጊያ ነው። ይሄኛው አብዛኛው ጊዜ ስብሰባ ላይ ምናምን ብትጠቀሙት መልካም ነው፣ ሩማችሁ የሚያስቆልፍ ሪዝን እስከሌለ ድረስ። ይሄ ደግሞ ወንበር መቀየሪያ ነው። አሁን 9 ሲት ነው ያለው፣ ወደ 16 ወደ 25 ማድረግ ይቻላል ማለት ነው። ለምሳሌ አሁን 25 ብናደርገው ምንድነው እዚህ ጋር በምታዩት መልኩ ወንበሩ በጣም ብዛት ጨምረዋል ማለት ነው። መቀነስም መጨመርም ትችላላችሁ፣ ግን የሚቻለው በ10 ደቂቃ ውስጥ ነው። ቶሎ መቀያየር አትችሉም። በዚህ መልኩ እንትን ማድረግ ትችላላችሁ ማለት ነው። ሌላ ደግሞ ምንድነው ያለው ሩም ላይ በጣም ማወቅ ያሉባችሁ ሴቲንጎች አሉ ስለሚጠቅሟችሁ ማለት ነው። አሁንም ሩም ላይ እንገባለን። ከዛ በኋላ እዚህ ጋር አሁን ወሳኝ ነገሮች ደግሞ ምንድናቸው? ይሄኛው አድሚን ነው። አድሚን ማለት እናንተ ቤት አንድ ሰው እንዲያስወጣ ሩም ላይ ሰው ከረበሸ ኪክአውት እንዲያደርግ ከሩም እንዲያስወጣ ማይክ ኦፍ እንዲያደርግ ሰው እንዲያስገባ ወንበር ላይ ምናምን ስልጣን ነው የምትሰጡት አንድ ሰውን ማለት ነው። እንዴት ነው የምትሰጡት? ይሄ አድሚን የሚለው ጋር ትነካላችሁ። እዚህ ጋር አይዲ ያስገቡ ይላችኋል። አሁን ለምሳሌ እኔ የዛኛውን የትልቁን አካውንቴ መስጠት እችላለሁ ማለት ነው። እዚህ ጋር ማለት ነው እንደዚህ አድርጌ ቼክ ብለው አንተ አይዲን ተሳሳትኩኝ እዚህ ጋር ነው መሰለኝ አይዲ ካልተሳሳትኩኝ እንደዚህ መጣልኝ አይደለ? አሁን ኢንቫይት ብለው እዚህ ጋር ምንድነው አድሚን ያደረገኝ አያችሁ። እዚህ ጋር አድሚን ሆኛለሁ ማለት ነው። ስልጣን አለኝ። እችኛው ምልክት የአድሚን ምልክት ወይም ደግሞ የስልጣን ምልክት ነች። ምን ማድረግ እችላለሁ? የፈለኩትን ሰው ማይክ መዝጋት እችላለሁ፣ ማባረርም እችላለሁ ማለት ነው። ለምንድነው ይሄ የሚጠቅመው? እናንተ ስራ በምትሆኑበት ሰዓት የሚያግዛችሁ ሰው ይጠቅማል ማለት ነው። ይሄ ደግሞ ምንድነው ሩማችሁን መቆለፍ ትችላላችሁ፣ ማንም ሰው እንደማይገባ ማድረግ። ይሄም ለፕራይቬት ስብሰባ እስካልሆነ ድረስ ብዙም ባትጠቀሙት ሪኮመንድ አደርጋችኋለሁ። ምንድነው የምታደርጉት? ኢነብል የሚለውን እችኛዋን ታበራላችሁ። ከዛ የፈለጋችሁትን ፓስወርድ እዚህ ጋር ማስገባት ነው። የፈለጋችሁትን ፓስወርድ አስገብታችሁ ኮንፊርም ትሉታላችሁ። ሩማችሁ ተቆለፈ። ሰው ሼር ብታደርጉለትም ግን መግባት አይችልም። ይህን ነገር ማወቅ አለባችሁ። ሩማችሁን ከቆለፋችሁት ሰው ሼር ብታደርጉለትም አይገባም፣ ፓስወርዱን እስካላወቀው ድረስ። በደንብ መስራት የምትፈልጉ ሰዎች ደግሞ ሩም መቆለፍ አያስፈልጋችሁም። አዳዲስ ሰው እንዴት አድርጎ ሊመጣ ይችላል? ስለዚህ ባትጠቀሙት መልካም ነው። ይሄ ደግሞ ሩም ላይ ያሉ ሰዎች የሁሉንም ማይክ በአንድ ጊዜ ኦን የምታደርጉበት ነው። ይሄኛው ደግሞ ጫጫታ ሲበዛባችሁ የሁሉንም ሰው ማይክ በአንድ ጊዜ ኦፍ የምታደርጉበት ነው። አሁን ማን ነው የሚያወራው ግራ ከገባችሁ ኦል ሚት ካረጋችሁት ኦር ክሎዝ ኦል ማይክ ካረጋችሁት 25 ወንበር ሚት ይሆናል። ሜይ ቢ አንዳንድ ጊዜ ድምፅ ሊያሳልፍ ስለሚችል 3 ጊዜ 4 ጊዜ ደጋግማችሁ ትነኩታላችሁ፣ ሚት ያደርግላችኋል። እቺ ደግሞ ሬድ ፓኬት ትባላለች።
እዚህ ጋር ያለችው ሬድ ፓኬት ትባላለች። የሆነ ፓርት ላይ አይተናት ነበረ። ኮይን ለሰዎች ለመስጠት ወይም ደግሞ ሩም ላይ ለማስቀመጥ ነው የምንጠቀመው። ይህ የ100 ኮይን ለስንት ሰው ታደርጉታላችሁ? ለ15 ሰው ታደርጉትና ለ10 ደቂቃ እንዲጠብቅ ታደርጉታላችሁ። ከፈለጋችሁ ደግሞ ለ20 ሰው አድርጋችሁ ለ5 ደቂቃ እንደፈለጋችሁ እንደናንተ ሙዳችሁ። እዚህ ጋር ደግሞ በ500 ኮይን ከናንተ ይሄ ከላይ የሚታዩት የኮይን ብዛት ያለው እዚህኛው ከናንተ የሚቆርጥባችሁ ኮይን ነው። ይሄ ስታስቀምጡ ይቆርጡባቸዋል። ኮይን ለማን ነው የሚቆርጠው? ከእናንተ ቆርጠው ሩም ላይ ለሚገቡት ሰዎች ጊፍት ይሰጣቸዋል። ሩም ላይ ልክኛ ሩም ላይ እንደሚቀመጠው እንደምናሳየው ማለት ነው። እዚህ ጋር ምንድነው የሚጠቅማችሁ? ይሄ አንደኛ ቤታችሁ ሞቅ እንዲል ያደርገዋል። ሁለተኛ ደግሞ ቫይራል እንድትወጡ ያደርጋችኋል። ከላይ ከፍ እንድትሉ ማለት ነው። በዚህ መልኩ ሬድ ፓኬት ማስቀመጥ ትችላላችሁ። ይሄ የምታስቀምጡት ግን እራሳችሁም አንድ ጊዜ መውሰድ የምትችሉ ከዛ በላይ መውሰድ አትችሉም። ለማትረፍ ምናምን ብላችሁ እንትን እንዳታደርጉ ማለት ነው። ሌላ ደግሞ የሚሆነው ምንድነው? ሌላ የሚሆነው ደግሞ ምንድነው? እዚህ አሁንም ሩም ሴቲንግ ላይ የቀረች ነገር አለች። እቺ ባክፓክ ትባላለች። ይሄ ፍሬም ምናምን የምታደርጉበት ነው። ይሄ ቀለል ያለች ነገር ነች። እዚህ ጋር ስትገቡ ይሄ እንደዚህ የሚሰጣችሁ ከሆነ ነክታችሁ ሪሙቭ ምናምን ማድረግ የምትችሉበት ነው። ይሄ ብዙ የሚካበድም ነገርም አይደለም። ይሄ አንዳንድ ነገሮችን ፍሬሞች ምናምን የምትገዙበት ነው። ስፔሻል አይዲ የሚባል አለ፣ ሩም ካርድ ምናምን ብዙ ነገሮች አሉ። እነዚህን አስፈላጊ ከሆነ አንድ ቀን በሰፊው ራሳቸውን ችለን የምናያቸው ይሆናል። እቺ ከታች ያለችው ደግሞ ጊፍት ሲላክ እናንተ ሩም የሆነ ጊፍቶች ምልክት ምናምን ያመጣል እና እሱን ማጥፋት ትፈልጋላችሁ ወይ እንዲታይ ትፈልጋላችሁ ምናምን ነው የሚለው። ያው ጠፋም አልጠፋም ብዙም ቫልዩ የለውም። ስለዚህ የሩም ሴቲንግ ይሄንን ይመስላል። ኤጀንት ኢንቫይት ያደረጋችሁ ሰውም እንዴት እንደምታዩም ደግሞ አይተናል። ሌላ ደግሞ ማወቅ ያለባችሁ ነገር ምንድን ነው? አንድ ሰው ኢንቫይት ከተደረገ በኋላ ኤጀንት እንዴት ነው የሚሆነው? ኤጀንት እንዴት ነው የሚሆነው? ያ ፓርት 3 ትልኩለታላችሁ። ፓርት 3 ምንድን ነው የሚለው? እንዴት አድርጎ ኤጀንት እንደሚሆን በደንብ አድርጎ ያሳያል አይደለም? ያ ሰው ኤጀንት ለመሆን ሲሞክር እናንተ ጋር ታዲያ ምንድን ነው የሚመጣላችሁ መሴጅ የሚል ጥያቄ አለ። እናንተ ጋር ምን አይነት መሴጅ ይመጣላችኋል ይላል። እሱን መሴጅ የምናየው ይሆናል ማለት ነው። ይሄም መሴጅ የሚሆነው ይኸው አሁን በዛኛው እየላኩ አሳያችኋለሁ። እንደዚህ ልክ እንደምታዩት ከላይ ኖቲፊኬሽን ገባ አይደለም? አንድ ሰው ኤጀንት ወደ እናንተ ወደ ኤጀንትነት አፕላይ ሲያደርግ መሴጅ ላይ ነው የሚመጣላችሁ ማለት ነው። መሴጅ የሚለውን ትነኩትና ልክ እዚህ ጋር ከላይ እንደምታዩት ኢንቫይት ብሎ ይመጣላችኋል። እንደዚህ ማለት ነው። ኢንቫይት ብሎ ይመጣላችኋል። እሱን ትነኩታላችሁ አንድ ጊዜ። ከዛ እዚህ ጋር ይመጣላችኋል። አግሪ አድርጉት ወይ ሪፊዝ አድርጉት። ያ ሰው ኤጀንት ለመሆን በቂ ነው ብላችሁ ዝም ብላችሁ ኤጀንት አታደርጉ ፕሊስ። እሺ፣ ሰውም ራሱ ጉጉት ኖሮት ኤጀንት ሊሆን ይገባል። አንደኛ። ሁለተኛ ደግሞ የሆነ ያክል ኤጀንት ሲሆን አንድ ሰው ምንም ሳያውቅ ኤጀንት ሲሆን ለእሱም ጥቅም የለውም፣ ለእናንተም ጥቅም አታገኙበትም። ስለዚህ በደንብ ተረድቷል መስራት ይችላል የምትሉትን ሰው ነው አግሪ የምታደርጉት። አግሪ ካደረጋችሁት ኤጀንት ይሆናል። ይሄኛውን ከነካችሁት። ሪፊውዝ ካደረጋችሁት ደግሞ ኤጀንት መሆን አይችልም። ስለዚህ ይህንን ነገር በደንብ ጠንቀቃችሁ ማወቅ ይኖርባችኋል። ጎበዝ ከሆነ ነው ራይት የምታደርጉለት፣ ካልሆነ ኤክስ ነው የሚደረገው። ሪፊውዝ ታደርጉታላችሁ ማለት ነው። ስለዚህ ያው ሪፊውዝ እናደርገዋለን። ይህን ልጅ እኔ ብዙም አልተማመንበትም። ለሴ እንደዛ እንበልና ሪፊውዝ አደርገዋለሁ ማለት ነው። ሌላ ደግሞ ምንድን ነው? ስለዚህ ኤጀንት አግሪ ባታደርጉ ጥሩ ነው። ሌላ ደግሞ በጣም ማወቅ ያለባችሁ ወሳኝ ነገር ምንድነው? እዚህ ጋር ሀላ ሲስተም ሜሴጅ ላይ የሆነ ሜሴጅ ሊላክላችሁ ይችላል። ምንድነው የሚላችሁ? ያው እዚህ ጋር ቢመጣ ጥሩ ነበረ፣ ግን አልመጣም። እዚህ ጋር እንደዚህ ነገር ኦፍላይን አድርጉና አክሰፕት አድርጉ የሚል ሜሴጅ ይመጣላችኋል። ከዛ ከላይ እዚህ ምን ይላችኋል? ዩዘር ምናምን ከእናንተ ኤጀንት ስር መውጣት ፈልጓል ትለቁታላችሁ ወይ ምናምን ብሎ ሜሴጅ ይልክላችኋል። አግሪ ካላችሁት ያ ሰው ኦልሬዲ ሉዝ አደረጋችሁት፣ ከእናንተ ስር ወጣ፣ ሌላ ሰው ጋር ይገባል ማለት ነው። ኦፍላይን ካደረጋችሁ ደግሞ መውጣት አይችልም። ስለዚህ ይህን ነገር ማወቅ ይኖርባችኋል። ኦፍላይን የሚለውን ከነካችሁት ያ ሰው ከእናንተ ቲም አይወጣም። አግሪ ካደረጋችሁለት ግን እናንተን ቲም ውልቅ ብሎ ጥሎ ሌላ ፋሚሊ ይገባል ማለት ነው። ስለዚህ አግሪ ስታደረጉም ኦፍላይን ስታደረጉም መጠንቀቅ አለባችሁ። ይሄ ኤጀንት ስታደርጉም ማድረግ ሳትፈልጉም ደግሞ በደንብ መጠንቀቅ ይኖርባችኋል። ባለማወቅ አክሰፕት እንዳታደረጉትና ከራሳችሁ ስር እንዳታሰናበቱት ማለት ነው። ባለፈው ቪዲዮ ደግሞ ሌላ ምን አይተን ነበረ? አንድ ሰው ኤጀንት ከሆነ በኋላ መጥለፍ ይችላል ብለን ነበረ። ያ ነገር ድጋሚ ሪቫይዝ ባደረግላችሁ ደስ ይለኛል። ምክንያቱም በጣም ትሰሩበታላችሁ። ለመጥለፍ መጀመሪያ ስቴፕ የምታደርጉት ምንድነው? ከላይ ያሉት ቤቶች ነው የምትሄዱት። ምክንያቱም አዳዲስ ሰዎች እነሱ ጋር ነው የሚገባው። አሁን ለምሳሌ ችኛውን ቃል ኪዳን የሚለውን አይዲዋን ያዝኩት ወጣው እኔ። ስለዚህ ምንድነው ማድረገው? ኮፒ ፕሮፋይል ነክቼ አይዲዋን ኮፒ ያደረግኩት ምንድነው የሚገባው? ኤጀንሲ ላይ ይገባለሁ ማለት ነው። ኤጀንሲ ላይ ገብቼ
ኢንቫይት ሆስት የሚለው ጋር ነካለው። ኢንቫይት ሆስት ማለት ይሄው እዚህ ጋር ያለው ማለት ነው። ኢንቫይት ሆስት የሚለው ጋር ከነካ በኋላ እዚህ ጋር ኢንተር አይዲ የሚለው ጋር ጫን ብዬ ይዤ ፔስት አደርጓለሁ። ቼክ ላታለሁ። ሶ እዚህ ጋር ልክ እንደዚህ ስሙ ያመጣልኛል። አብዛኛው ጊዜ ሎጎ ካለው ብዙ ባትሞክሩት ጥሩ ነው። ምክንያቱም ፋሚሊ ውስጥ የተቀላቀሉ ሰዎች ናቸው ሎጎ የሚያደርጉትና ኢንቫይት ስለው ኦልሬዲ ጆይን ኤጀንት አለኝ። ኤጀንት ተቀላቅላለች አለኝ። ስለዚህ 9 አደርገዋለሁ። ባለፈው ይሄን አሳይቻችኋለሁ። 9 አድርጋችሁ ቼክ ትሉታላችሁ። ቼክ ላይ መጣ ይችላል። ታልፉታላችሁ። ይሄን 20 ታረጉታላችሁ። እንደዚህ አሁንም ኢንቫይት ትላላችሁ። ይሄ ሳክሰስ አለኝ። አያችሁ፣ ሳክሰስ አለኝ ማለት ተቀበለኝ ማለት አይደለም። ባለፈውም ብያችሁ ነበረ። ምንድነው እያለኝ ያለው? ልከህለታል፣ ሊቀበልህ ይችላል፣ ላይቀበልህ ይችላል ነው የሚለው ማለት ነው። ይህንን እንደዚህ እያደረጋችሁ መሞከር ትችላላችሁ። በዚህ አጋጣሚ ግን በጣም ማወቅ ያለባችሁ ነገር ደግሞ ምንድነው፣ እንደዚህ እየተደረጉ የእናንተም ልጆች ነፍ ሊጠለፉ ይችላሉ። ስለዚህ እንዳይጠለፉ በደንብ አስጠንቅቃችሁ ማስገባት ነው ያለባችሁ። ምክንያቱም ምንም ማድረግ አትችሉም። ሪሙቭ ማስደረግ ትችላላችሁ። በእርግጥ ቶሎ እንደገቡ አግሪ ብለው ከገቡ ማለት ነው ሪሙቭ አስደረጋችሁ ወደ ራሳችሁ መመለስ ትችላላችሁ። ይኸኛውም ሳክሰስ አለኝ። ስለዚህ ሳክሰስ ያሉኝ ሰዎች እንደዚህ ይመጣልኛል። እነሱ ጋር ምንድነው የሚለው አግሪ አድርግና ሪፊዝ አድርግ የሚል ይገባላችኋል። አግሪ ካደረጉት እኔ ጋር ጆይን ያደርጋሉ ማለት ነው። የእናንተ ልጅ ኢንቫይት አድርጋችሁት ግን የእናንተ ልጅ ኢንቫይት አድርጋችሁት ሊንካችሁ ሳምታይምስ ፌል ያደርጋል። አንዳንድ ጊዜ ሊንኩንና ሊንክ ፌል አድርጎ የእናንተ ልጅስ ሌላ ሰው ጋር እንደዚህ ልክ አሁን እናንተ እያደረጋችሁት እንዳላችሁ ቢገባስ ምንድን ነው የሚደረገው? እንዴት አድርጋችሁ ነው ከሌላ ሰው ኤጀንት ስር ማስለቀቅ የምትችሉት የሚለው ነገር ደግሞ ላሳያችሁ ማለት ነው። ምንድነው የምታደርጉት መሰላችሁ? ይሄ ያው የቅድሙ ያሳያችሁ ሆስት አካውንቴ ነው። እዚህ ጋር ምንድነው የሚፈጠረው? ሪሙቭ ለማድረግ ስትሞክሩ ማለት ነው ይሄን ወደታች ወደ ታረጉና እዛኛው የሱ ማለት የሆስታችሁ አካውንት ላይ ነው። እሺ የእናንተ ላይ አይደለም ይሄ የሚደረገው። እናንተ ኢንቫይት አድርጋችሁት የተጠለፈባችሁ ሰው ላይ አካውንት ላይ ሄዳችሁ ምን ታረጋላችሁ? እዚህ ጋር ሆስት ሴንተር የምትላለች። ሆስት ሴንተር የምትለዋን ስትነኩ እንደዚህ ያመጣላችኋል። እዚህ ጋር ከታች የምታዩት ከሆነ የኔ ኤጀንት ይሄ ነው። ምክንያቱም ይሄ ነው አይደል ኤጀንት። ይሄንን ትነኩትና ሪኩዌስት ሊቭ ወይም ደግሞ እናንተ ጋር አዲስ ስለሆናችሁ ሪሙቭ ነው የሚላችሁ። ሪሙቭ ትሉታላችሁ። ከዛ ኮንፊርም አድርጉ ይላችኋል። ኮንፊርም ታደርጋላችሁ። እኔ እንደዚህ እያለኝ ነው፣ ምክንያቱም በሊንክ ነው የገባሁት። በሊንክ ከገባው መውጣት አልችልም። አንደኛ፣ ሁለተኛ ደግሞ ቆይቷል ጆይን ካደረግኩኝ ማለት ነው። በ24 ሰዓት ውስጥ ነው የሚሰራው ይሄ። ስለዚህ ምንድነው የምታደርጉት? ይሄኛውን ትነኩና ያኛው ሰው ስልክ ላይ ከዛ እንደዚህ ሪሙቭ እንዲያደርገው ታስደርጉታላችሁ። ቀጥታ ሪሙቭ ያደርገዋል። እናንተ ጋር ጆይን ያደርጋል ማለት ነው። እናንተ ጋር እንዴት ነው ጆይን የሚያደርገው? ሪሙቭ ከተደረገ በኋላ አንደኛ እናንተ ይሄ ኤጀንሲ የሚለው ላይ ገብታችሁ ቅድም እንዳልኳችሁ አይዲውን ሰርች አድርጋችሁ አግሪ እንዲብል ታስደርጉታላችሁ። ሌላ ደግሞ ኤጀንሲ የሚለው ጋር ገብቶ እዚህ ጋር ከላይ ይሄኛውን አይደለም መንካት ያለበት፣ ከላይ የእናንተን አይዲ ያስገብቶ ጆይን ማድረግ የሚችልበት አጋጣሚ አለ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ትንሽ ከዚህ ወደዛ ውስብስብ አድርጌባችኋለሁ፣ ግን ማወቅ ይኖርባችኋል ብዬ ያሰብኩት ነገር ነው። አንድ ሰው ኤጀንት ሆኖ ራሱን ችሎ ለመውጣት ካሰበ እነዚህ ነገሮች ማወቅ አለበት። ሩሙን እንዴት እንደሚከፍት ካላወቀ ልጁን እንዴት ማስመለስ እንዳለበት፣ የቱ ጋር እንደሚያገኘው ማወቅ ስላለበት ነው ይህን ነገር ሼር ያደረግኳችሁ ማለት ነው። በቀጣይ ቪዲዮ ደግሞ ብዙ ነገር የምናይ ይሆናል። በቀጣይ ቪዲዮአችን ከምናያቸው ነገሮች ውስጥ ምንድን ነው ስለ ጌም እናያለን። እዚህ ጋር ስላሉ ጌሞች፣ ስለ ቪአይፒ እናያለን፣ ስለ ኮይን ሴለር እናያለን። እነዚህ ነገሮች በሂደት የምናደርጋቸው ይሆናል። ከምንም በላይ ግን ኤጀንት ሆናችሁ ስትሰሩ በጣም ሀላ ላይ ማወቅ አለባችሁ ብዬ የማስበው ነገር በጣም ማወቅ ያለባችሁ ነገር ምን እንደሆነ ታውቃላችሁ? ሀላ እስከ 8ኛ ትውልድ ነው የሚከፍላችሁ። እኔ ባለፈውም ብያችኋለሁ። ስለዚህ ተስፋ ሳትቆርጡ መስራት ይኖርባችኋል። በአንደኛው ሳይድ ባይሆንላችሁም በአንደኛው ሳይድ የመሆን እድሉ በጣም ትልቅ ነው። እንዴት የሚለውን ነገር ላሳያችሁ ማለት ነው። ለምሳሌ አሁን ባለፈው ኤጀንት ስትሆኑ ቪዲዮ ላይ በትንሹ ለማስረዳት ሞክሬ ነበረ። እናንተ ኤ ብትሆኑና እናንተ ከእናንተ ስር 4 ኦር 5 ኤ ልጆች ቢኖሯችሁ 4 ልጆች ራሱ ቢኖሯችሁ ማለት ነው። ይሄኛው አንደኛው ኤ ቢሰራ መልካም፣ ባይሰራ ደግሞ ሌላኛው ይሰራል። እንደዛ ነው። ይሄኛው አሁን ለምሳሌ ይሄኛው ኤ ጎበዝ ከሆነ ይሄኛውም ኤ ጎበዝ ከሆነ እነዚህ ሁለቱ ካልሰሩ ተስፋ መቁረጥ አይደለም ያለባችሁ፣ የሚሰሩትን ማገዝ ነው። ምክንያቱም ይሄኛው ኤ የራሱን በሚያስገባበት ሰዓት በጣም ብዙ ኮሚሽን ነው የምታገኙበት። በነገር በጣም በሚያስገባበት ሳይሆን ትራንዛክሽን በሚፈጽምበት ምን ያክል ካላችሁኝ ማለት ነው። ኳልኩሌት እያደረግኩኝ ነው ዛሬ ማሳያችሁ። በደንብ ኳልኩሌሽን እየሰራው ማለት ነው። ይህን ነገር ባለፈው አላየነውም ነበርና አሁን ኳልኩሌት እያደረግን እናየዋለን ማለት ነው። ምንድን ነው የምናየው? እናንተ 5 ሰው ብቻ
ቢሆን የማስገባት አቅማችሁ በቃ በጣም ብዙ ከተባለ 5 ሰው ነው ማስገባት የሚችለው። እነዚህ 5ቶች ግን መስራት ይችላሉ ጎበዝ ናችሁ ብላችሁ የምታስቡ ከሆነ በ5 ሰው ካልኩሌት ላድርግላችሁ። 5 ሰው ቀላል ነው። አሁን እኔ ጋር በጣም በሺዎች ነው ያሉት እና ቀላል ነው 5 ሰው። 5 ሲባዛ በ5 እናደርገዋለን። ምንድነው ማለት ይሄ የእናንተ 5 ልጆች 5 ሰው ቢያስገቡ ስንት ሆኑ ጠቅላላ? 25 ሆኑ አይደለ? 25 ምንድናቸው? የእናንተ ልጅ ናቸው። የእናንተ ልጆች 5 ናቸው። የነሱ ልጆች ደግሞ 25 ሆኑ። ጠቅላላ ተደምሮ ጠቅላላ ስንት ሆነ ማለት ነው? 25 እና 25 ላይ ስንት ደምሩበታላችሁ? 5 የእናንተ ልጆች 25 የልጅ ልጆች። ሁለተኛ ትውልድ ላይ እናንተ ፋሚሊ ስር ስንት አለ ማለት ነው? 30 ሰው አለ። 30 ሰው አለ። ግን ችግር የለውም። ይሄን 5ቱን ተውና 25 ሰው አለ የልጅ ልጃችሁ ላይ። እነዛ 25 ልጆችም በቃ ማክሲማም ማስገባት የሚችሉት 5 ሰው ነው ብለን ብናስበው አሁንም 5 ሶስተኛ ትውልድ ላይ ነው ያለ ነው። ሶስተኛ ትውልድ ላይ ስንት ደርሳችኋል? 25 ሰው ደርሳችኋል። እነዚህም 25 ሰዎች 5 ሰው ብቻ ቢያስገቡ ብለን እናስበው። አራተኛ ትውልድ ላይ ስንት ደርሳችኋል? ሶሪ በአራት ነው ያባዛሁት። የሚገርማችሁ ነገር ማለት ነው አራተኛ ትውልድ ላይ ስንት ደርሳላችሁ ማለት ነው? እንደዚህ እናደርጋለን። ታይምስ 5 እናደርጋለን። አምስተኛ ትውልድ ላይ 625 ሰው ትደርሳላችሁ ማለት ነው። አምስተኛ ትውልድ ገና ከሆነ ገና ብዙ ይቀራቸዋል። እነዚህም 600 ሰዎችም 5 ሰው ቢያስገቡ ብላችሁ ብታስቡት ስድስተኛ ትውልድ ላይ ስንት ደረሳችሁ ማለት ነው? ወደ 3000 ሰው ደረሳችሁ። በጣም ላይክ ሶ አሜዚንግ። ስድስተኛ ትውልድ ላይ ሰባተኛ ትውልድ ላይ በ5 ብታባዙት 15000 ሰው ደረሳችሁ። እንዲያውም የሆነ ነገር ተሳስቻለሁ መሰለኝ፣ የሆነ ነገር ሚስ አድርጌያለሁ። እናንተ ረጋ ብላችሁ ካልኩሌት አድርጉት። እዚህ ጋር ደግሞ ሲባዛ በ5 ብታደርጉት 75000። ይህ ሰባተኛ ትውልድ የሚመጣ ነው። 78000 ሰው በእናንተ ስር ይኖራል። ለዚህም ነው ኋላ ላይ ተስፋ ሳትቆርጡ ግግም ብላችሁ ስሩ ምላችሁ። በኤ ሳይድ ራሱ አሁን ለምሳሌ አንዱ ባይሰራ ራሱ አንዱ ይሰራል። እሱ ባይሰራ ራሱ የሱ ልጅ ይሰራል። የሱ ልጅ ባይሰራ ራሱ የሱ ልጅ ይሰራል። እኔ ስላጋጠመኝ ነው። ከአሁን በፊት ብያቸዋለሁ። እኔ በማላስበው ፋሚሊ ስር ከ55,000 እስከ 80,000 ብር አካባቢ ሰርቻለሁ። እኔ በማላቀው አይቼው ማላቀው ልጅ ማለት ነው። ምን እንደተፈጠረ ልንገራችሁ። የሆነች ጎበዝ ልጅ ነበረችኝ እና አስገባዋት እሷን። እኔ እዚህ ጋር ነበርኩኝ ሳስገባ 3 ልጆች ነበር ያስገባሁት፣ ጎበዝ የሚባሉትን ልጆች ማለት ነው። 3 ልጆች ኤኤ እንበላቸውና 3 ጎበዝ ልጆች አስገባው። ከዛ ምንድነው የተፈጠረው? እነዚህ 3 ልጆች ሁለቱ በርትቶ ሰሩ፣ ቀጠሉበት። አንድ 10-15 ሰው ያዙ። እችኛዋ ኤ ግን ሄደች፣ አንድ ሰው ብቻ አስገባች። ከዛ በኋላ ተስፋ ቆረጠች። ገባቸው? አንድ ሰው ካስገባች በኋላ ለምን ተስፋ እንደቆረጠች ታውቃላችሁ? ያ አንድ ሰው አልሰራም። ኤ አንድ ሰው ነው ያዘችው። ያ ሰው አንድ ሰው አልሰራላትም እና ተስፋ ቆረጠች። ለመንኳት፣ ነይ ስሪ ተይ ግድ የለሽም ስላት ትጥላ ወጣች። ይሄ አንድ ሰው ግን ቀላል ሰው አልነበረም። የአፕ ሰው ነበረ። ከሌላ አፕ ነበር ያመጣችውና ከሳምንት በኋላ ስራ ጀመረ። ስራ ሲጀምር ምን እንደተፈጠረ ብነግራችሁ አታምኑኝም። 15 ሰው ነው ምናምን አስገባ። ከነዚህ 15 ሰዎች ውስጥ እኔ በቃ እንደዛ አይነት ጀግና ልጅ አይቼ አላቅም። በጣም ለኪ ሱፐር ጀግና የሆነ ልጅ አጋጠመው። አይታችኋላ? እሷ ኤ ነች፣ እሱ ቢ ነው። ቢ ላይ ስንት ልጆች አሉ? 15 ልጆች አሉ ብያለሁ። ይሄ ማለት 15 ሲ ያሉ ማለት ነው አይደለ? 15 የሷ የልጅ ልጆች 15 ነበሯት። አንድ ሰው አስገብታ 15 የልጅ ልጆች። ከዛ ውስጥ ነው ማጂኩ ቡም ያለው ማለት ነው። ከነዛ 15 ውስጥ አንዱ በጣም ጀግና ነበረ። በጣም which means ወደ 11,000 ሰው ነበረው በስሩ። ያቺ ልጅ በ3 ወር ውስጥ 20% ተከፋይ ሆነች። በ3 ወር አይደለም፣ በ3 ሳምንት ኦር በምናምን አካባቢ 20% ኤጀንት ኮሚሽን ተከፋይ ሆነች ልጅቷ። ከዛ እኔንም አስቡት ላይ ነው የሰቀለኝ ልጁ። ነይ ተመለሽ ስሪ ምናምን ስላት ያው በሚያሳዝን ሁኔታ የአፕ እውቀት ስላልነበረት አልተጠቀመችበትም። እና እናንተ ምንድነው ልላችሁ የፈለግኩት መስራት ካለባችሁ በደንብ በርትታችሁ በየትኛው ቲም እንደሚመጣ አታውቁም። በምንም ተአምር ነው ምላችሁ። በዚህ እየዘረጋችሁ በዚህኛው ቡም ብሎ ሊፈጠር ይችላልና ቲም ስትገነቡ በትዕግስት መሆን አለበት፣ በጽናት መሆን አለበት። የአንድ ሰው ቲም መገንባት ያለበት ማለት ነው። ስለዚህ በጽናት እስከገነባችሁ ድረስ ኤ ባይሰራ፣ ቢ ባይሰራ፣ ሲ ባይሰራ፣ ዲ ከሰራ እናንተ ተከፋይ ናችሁ። ይሄ ማለት እናንተ አንድን ቁጥር ብታስገቡ አንድ ባይሰራ፣ 2 ባይሰራ፣ 3 ባይሰራ፣ 4፣ 5፣ 6 ባይሰራ፣ 7 ባይሰራ ራሱ 8ኛው ሰው ቢሰራ ራሱ ኮሚሽን ታገኛላችሁ።
አስቡት። ይሄ ማለት እናንተ እንደ ቀልድ ለምሳሌ አሁን እኔ ብዙ ሰው አላገኝም ብላችሁ ታስባላችሁ አብዛኞቻችሁ አይደለ? እኔ እኮ ብዙ ሰው የለኝም ብላችሁ አሰባችሁ። ሰው የግቢ ተማሪ ናችሁ ወይም ደግሞ የሆነ ተማሪ ናችሁ እንበልና ዝም ብላችሁ አንድ 5 ጓደኞቻችሁን ኢንቫይት አደረጋችሁ። 5 ጓደኞቻችሁ ከ5 ውስጥ ማለት ነው አንዱ ሄዶ ለጀለሱ ኢንቫይት አደረገው። ያ ጀለሱም አይሰራም ዝም ብሎ ሰነፍ ሆነ እንበልና ሄዶ ለሆነ ጓደኛው ቢያሳየውና ያ ጓደኛው ጎበዝ ቢሆን አስባችሁታል ምን ያክል ታሪክ እንደሚቀየር። ስለዚህ ኤጀንትነት ላይ ስትሰሩ በዚህ መልኩ መረዳት አለባችሁ። በቀጣይ ደግሞ ብዙ ቪዲዮ የምናየው ይሆናል። ሰው ዛሬ እንዳላረዝምባችሁ አንድ ሰው ኤጀንት ከሆነ በኋላ በምን መልኩ ቢሰራ ነው ሰክሰስፉል መሆን የሚችለው የሚለውን ነገር በደንብ በስትራቴጂ የታነጸ ነገር ማሳያችሁ ይሆናል ማለት ነው። እስካሁን ድረስ ቤቱን ሰብስክራይብ ካላደረጋችሁ ምን እየጠበቃችሁ? ሰብስክራይብ አድርጉ። አሰራሪ ላይ አስተያየት እንዳደርገው ወይም ደግሞ እንዳስተካክለው የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አይ ነው ፈጥናለሁ፣ በጣም ቶሎ ነው ማለት ቸኮል እያልኩኝ ነው ማስረዳው፣ እንዳትሰለቹ በሚል ነው ያው ቀረፋፋ ከሆንኩባችሁና ስለዚህ ሰብስክራይብ አድርጉ። በቀጣይ ፓርት እንገናኛለን። ይመቻችሁ።